ቤተሰቦች እንደምን ሰነበታችሁ? ሳምንታችሁ እንዴት ነበር? ጥሩ እንደሚሆን ተስፋ አደርጋለሁ። ይህ የኛ እይታ ነው። እኔ ወይኑ አባላለሁ። እኔም ሳምሪ። እኔ ደግሞ ገኒ። እንግዲህ በመሃላችን ባለፈው ሳምንት ያልነበረችው አንዷ አባላችን ዛሬ ተከስታለች። ራሷን ታስተዋውቃለች። እኔም ዛሬ የመጣሁት እንግዲህ ከኛ እይታ ውስጥ ለመቀላቀል ነው። ከእህቶቼ ጋራ እሙባላለሁ። ኦኬ፣ ያው ስለመጣሽ በጣም ተደስተናል። እንኳን ደህና መጣሽ። እንኳን ደህና መጣሽ። ያው እንግዲህ ዛሬ የኛ እይታችንን በቤት ሰራተኞቻችን ወይም በአጋዦቻችን ዙሪያ ይሆናል። እስቲ ገኒ ስለ አሰሪዎች ምን እይታ አለሽ? እሺ፣ አመሰግናለሁ። ሰላም ቤተሰቦቻችን፣ በቅድሚያ ሰብስክራይብ እና ላይክ ሼር እያደረጋችሁ እያበረታታችሁን ስለሆነ ከጅምሩ እናመሰግናለን። ቀጣይም ጥሩ ጥሩ ኮሜንቶችን የሚያበረታታ ኮሜንቶችን እየሰጣችሁ እንደምታጠነክሩን ተስፋ እናደርጋለን። ወደ ዛሬው ርዕስ ወደ ጉዳያችን ስንመጣ ወይንዬ በጣም ጥሩ ቶፒክ ነው ያነሳሽው ዛሬ። የአሰሪና ሰራተኛ ጉዳይ የሁሉም ቤት ሀሳብ ነው። ሁሉም ቤት ውስጥ ያለ አንገብጋቢ የሆነ ነገር ነው። በተለይ በአሁን አካባቢ ያው እኔ እንድነግርሽ እንድወያይ የፈለግሽው ስለ አሰሪ እንደመሆኑ መጠን የአሰሪ ጉዳይ እኔ በሁለት መልኩ ነው የምገልጸው። ያ ማለት መልካም አሰሪዎች አሉ፣ መልካም ያልሆኑ ወይም ደግሞ ጥሩ ያልሆኑ አንዳንድ አሰሪዎች አሉ። ስለዚህ ሁለቱንም በተራ ባለኝ የኛ እይታ አይደል ፖድካስታችን? በእኛ እይታ መሰረት ባየሁት ልክ አስረዳሻለሁ። እድሉ ስለሰጠሽኝ አመሰግናለሁ። ሊወድ እስቲ ከጥሩ ነገር ልጀምር። ከጥሩ መጀመር ነው ሁሌም ደስ የሚለው እና ከጥሩ ነገር ስጀምር አሉ በጣም ብዙ አሰሪዎች እንደ እናትም እንደ ልጅም ሆነው እና ወይንዬ አንዳንድ አሰሪዎች በጣም መልካም አሰሪዎች አሉ። እውነት ለመናገር ከልጆቻቸው እኩል የሚያዩ ጥሩ ትሪትመንት የሚሰጡ በቃ እንደ እናት እንደ እህት ሆኖ የሚያሰሩ አሰሪዎች አሉ። መልካም አሰሪዎች ግን እንደዛም ሆኖ ግን አንዳንድ አሰሪዎችን ደግሞ ስታይ የቤት ሰራተኛ ወይም አጋዥ ማለት እኮ እንደ ማንኛውም ሰው 9 ወር ተረግዞ የተወለደ ነው። የኑሮ ሁኔታ የቻንስ ሁኔታ ከፍና ዝቅ አድርጎን አንዱን ቀጣሪ አንዱን ተቀጣሪ ምናምን ቢያደርገን ሁሉም ሰው በሰውነቱ እኩል ነው ሊሆን የሚገባው። ስለዚህ እኔ ልጄ ላይ እንዲደረግ የማልፈልገውን ነገር የቤቴ አጋዥ ላይ ለምን አደርጋለሁ? እና ብዙ ጫና የሚፈጥሩ ኢቭን በምግብ የሚበድሉ አሉ። ሁሉም አይደለም በነገራችን ላይ አሉ፣ ከመሀል አሉ። ያው ሁለቱንም መንቀስ ስላለብን ነው። እና ኢቭን በምግብ የሚበድሉ ለምን እየሰሩ የሰሩትን ነገር መብላት እንደ ልብ ፍሪደም ልንሰጣቸው ይገባል። እንዴ ከሰው እኩል ታወራለች እኮ የሚልም እኮ አለ። ወይ እቺማ ዝም ብላ በቃ ወሬ ነው ወሬ ምናምን። ለምን አያወሩም? እነሱም እኮ ኢንጆይመንት ያስፈልጋቸዋል፣ ማውራት ይፈልጋሉ፣ መዝናናት ይፈልጋሉ እኮ አይደል እንዴ? እኛ ልክ እነሱን አንዳንዶቹ አሰሪዎች እነሱ የሰው ልጅ የሚያስፈልገው ነገር ሁሉ እንደሚያስፈልጋቸው ይረሳሉ። በቃ ያ ፓርት በጣም ይደብረኛል። እኔ መቀረፍም አለበት፣ ትክክልም አይደለም ብዬ አምናለሁ። እኔ በበኩሌ የማውቀው ሰው አለ። ለምሳሌ አስተምረው ስራ ሲይዘው ድረው ኩለው ከቤት የሚያወጡም አሉ እና እነዚህም ነገሮች ጥሩም ሊኖሩ ይችላሉ፣ መጥፎም ሊኖሩ ይችላሉ። ለዛ ነው ቀደም ሲል ሊሳምሪት አንዴ ልመልስላት። ቀደም ሲል በሁለት ነው የምከፍለው ብዬሻለሁ። የአሰሪን ጉዳይ በሁለት ነው የምከፍለው ብዬሻለሁ። ያንን ያልኩበት ምክንያት አንቺ እንዳልሽው መልካም አሰሪዎች አሉ፣ ግን በዛው ልክ ደግሞ እንደ ሰው የማይቆጥሯቸው መዝናናት የማይፈልጉ እኩል ከአንቺ እኩል ማውራት እንዳለባቸው። መከባበር እኮ አንቺ ከልጅሽም ጋር ከባልሽም ጋር ከሌላም ከእህት ከወንድሞችሽም ጋር እኮ ትከባበሪያለሽ እኮ። መከባበር እንዳለ ሆኖ ግን እነሱም እኩል መብት እንዳላቸው የማያውቃል አሰሪ የሰራተኛ መብትና ግዴታ ምን ድረስ ነው የሚለውን ነገር
እማያውቅ አለ። ሁሉንም አይወክልም። አንዳንድ ገባሽ? ያ ነገር መጥፎ ነው። ለምን ሰራተኞች ለምሳሌ ከኛ ጋር ቢያወሩ ቢስቁ ቢጫወቱ ከቀጣሪዎች ጋር ቢያወሩ ቢስቁ ቢጫወቱ ምኑ ላይ ነው ድክመቱ? ምኑ ላይ ነው ችግሩ? ገባሽ? እሷ የገባችበትን ግዴታ መወጣት ነው። እኔ ሊያጣላኝ ይችላል ብዬ የማስበው የገባችበት ያገናኘን መሰረቱን ሳይለቅ የተገናኘንበት ኬዝ መሰረቱን ሳይለቅ የቤት ስራዬን ልታግዘኝ የፈለኩትን ነገር ካገዘችኝ ሌላ ትሪትመንት እሷም የስራ ግዴታዋን ከተወጣች እኔም ደግሞ እንደ እህት እንደ ልጅ የማላቀርብበት ምክንያት ምን አለ? ያ አስተሳሰብ የብዙዎቻችን መጥፎ ጎን ብዬ የማስብ ነው። የብዙዎቻችን ገንዬ እውነትሽን እኮ ነው። መጥፎ አሰሪ አለ በየቦታ በጣም ብዙ መጥፎ አሰሪዎች አሉ። ግን እነዛ መጥፎ አሰሪዎች በእኔ እይታ መጥፎ የሚሆኑት ከምን በመነሳት ነው? ሰው ልጅ በባህሪው መጥፎ አይደለም፣ በሚያየው ሪያክሽን ነው መጥፎ ሊሆን የሚችለው። በዛ ላይ ሰራተኞች ምን ያህል አሰሪያቸው ቀን ናቸው? እንደሚገባው ስራቸው ላይ ስራቸውን ወስነው ስራቸውን ብለው ይሰራሉ ወይ? በዛ የተነሳ ይመስለኛል መጥፎ አሰሪዎች ሰራተኛ ላይ መጥፎ የሚሆኑት። እውነት ነው። ዛሬ መጥፎ ቢገጥምሽ ሁሌ መጥፎ ይገጥምሻል ማለት አይደለም። ግን ሰራተኛ የሚያሳይሽን የባህሪ እይታ እያየሽ ነው አሰሪ መጥፎም የሚሆነው መጥፎ ባህሪውም የሚንጸባረቀው እንጂ በእኔ እይታ ማለት ነው እንጂ ልክ እንደ ሰው መዝናናት ሳያምራቸው የሚያስፈልጋቸው ነገር አይገባቸውም ብሎ አይደለም። ምናልባት እኔ ገጠመኝን አይ ሳምሪቲ እዚህ ላይ እኔና አንቺ በሀሳብ እንለያያለን። ግን የተለያየንበት ምክንያት ምን መሰለሽ? እውነትሽን ነው። መጥፎ ነገር ጥሩ ሆኖ መጥፎ ሰራተኛ አጋጥሞት ወደ መጥፎ የተቀየረ አይኖርም ልልሽ አልችልም። እውነት ነው፣ ያ ሰውዬ ይኖራል። እኔ ግን እየተቃወምኩ ያለሁት መጀመሪያ አስተሳሰባችን ሊቀየር ይገባል። እሱማ አው ግን የቤት ሰራተኛችን ሳምሪቲ የቤት ሰራተኛችን ሆና ስትገባኛ ቤት በስራ ልታግዘን እንጂ በሁሉ ነገር ከኛ እኩል እንደሆነች ማመን አለብን። ሁሉም ሰው እኮ ያምናል። ምንድነው? አይ ሁሉም ሰው ያምናል። ዲፋይን አላደርገውም። ግን ይኸውልሽ የቤት ሰራተኛ እንደ ቤት ሰራተኛ እንደ ቢሮ ሰራተኛ እኩል መብት የማይኖራ ማለት እኩል መብታቸውን የማይጠቀሙት ከምን አንግል ይመስልሻል? በእኔ እይታ አንደኛ የቤት ሰራተኛ ሲባል ጠንቅቄ እገባለሁ እሰራለሁ ብለው ይገባሉ፣ አያከናውኑትም። የአሰሪ ባህሪ በምን መልኩ ሊቀየር ይችላል የሚለው ነው የምነግርሽ። አንቺ ተነጋግረሽ የገባሽበትን ሳትፈጽምልኝ ስትቀር ምንድን ነው የሚሰማሽ? ምንም ያህል መልካም ብትሆኚ ማለት ትክክል እኮ ነሽ። እኔ ቅድም ገልጬው ነበረ። ቅድም ስገልጸው ምንድን ነው የገባችበትን መብት ካከበረች ነው እኮ ያልኩሽ። የገባችበትን መብት እያከበረች ይኸውልሽ ስራዋን ግዴታዋን እየተወጣች ለምሳሌ ወይ አሉ በዙሪያዎቼ ብዙ ያው ተለምዷል አይደል? ሁላችንም የቀጠረም እያየን ምናምን አይደል እንዴ ላይፋችን እየኖር ነው። ግን ብዙ ሰው ማለት ነው ኢቭን ወሬ ታወራለች፣ ጣልቃ እየገባች ወሬ ታወራለች ምናምን። ያ ምንድነው እዛ ላይ ፎከስ የሚያደርጉት ምንድነው? ከኛ እኩል እንዴት አወራች እንዴ? ለምን አታወራም? ከኛ እኩል ለምን አታወራም የሚል ይኖራል። እኔ ተቃወምኩት። መልካም በኋላ መለስበታለሁ። በነገራችን ላይ አሁን እኔ ችግር ስላለበት አሰሪ ነው እንጂ የተናገርኩት ስለ መልካም አሰሪ ደግሞ ሰፋ ያለ ማብራሪያ እሰጣለሁ። እሙስ በዚህ ዙሪያ ምን ገጠመኛለሽ ወይስ የምታነሺው ሀሳብ ምን አለ? እስቲ ብታጋሪ። ማነሳው ሀሳብ እህታችንም እንዳነሳችው መጥፎም ጥሩም ሰራተኛ አለ፣ ስሪም አለ። በየቤታችን የምናየውና የደረሰብንም ነገር ነው። ነገር በመልካሙ ይጀምር። አሁን እኔ ቤቴ ያለች ሰራተኛ በጣም መልካምና ጥሩ ናት። ማንም ስሪ አይላትም፣ ማንም አያዛትም፣ እኔም አላዛትም። ግን አስባ ትሰራለች። እንደዛም እንዳለ ሁሉ መልካም ያልሆኑትም አሉ። መልካም ሳይሆኑ ደግሞ እኔ መልካም ልሆን አልችልም። ከመልካምነታቸው እነሱ መልካም ሲሆን እኔም መልካም ሆነላቸው። ስለዚህ አሁን እሷም እንዳለችው ማናችንም ብንሆን መልካም ካልሆንላቸው እነሱ መልካም አይሆኑልንም። እኛ ማለት እኔ ግን እዚህ ላይ ምንድነው የምለው እነሱ ናቸው ወደ ቤታችን የሚመጡት። ወደ ቤታችን ሲመጡ ከፍትፍቱ ፊቱ ይባላል። መጀመሪያ በጥሩ መቀበል ያለብን ይመስለኛል በእኔ እይታ ማለት ነው። ከዛ በኋላ ነው እንግዲህ ይሄ ያሰሪና ሰራተኛ ግዴታ መብት ምናምን የሚባለው የሚመጣው። መጀመሪያ ግን እኛ ምን ያክል ቅን ሆነን በፈገግታ ተቀብለናቸዋል።
ምንስ ነግረናቸዋል? ምን ከነሱ እንደምንጠብቅ አውቀናል? እንግዲህ እነሱ ናቸው ወደኛ ቤት የሚመጡትና እነሱ በምን ያክል ሁኔታ እኛ በፈገግታ ተቀብለናቸዋል፣ ጥሩ ነገር አሳይተናቸዋል የሚለውን ነገር እሱን ነው መውሰድ ያለብን። መጀመሪያ ወደ ቤታችን የመጡት እንግዶች እነሱ ናቸውና እኛ በደንብ መቀበል አለብን። ምን እንደሚፈልጉ ምንድነው እኛስ ከነሱ የምንጠብቀው የሚለውን ነገር መብትና ግዴታ የሚመጣው መጀመሪያ እነሱ በደንብ ከፍትፍቱ ፊቱ እንደሚባለው መቀበል ስንችል ነውና እኔ እንደዛ ይታየኛል። መጀመሪያ አሰሪዎችስ ምን ያክል እንደዛ አድርጓል የሚለው ነገር ለውይይት ትክክል። ወይኔ እኔም ያንቺን ነገር እደግፋለሁ። እንደነገርኩሽ ነው ብዙ አይነት አሰሪዎች አሉ። ጥሩ አሰሪ የምላቸው ብዬ የከፈልኳቸው እንዳልሽው በፈገግታ እያንዳንዱን ነገር በማሳየት በማስተማር ምናምን ይጀምራል እንዴ። ብዙ እኮ የሚጠየፉም እኮ አሉ። ሰርተው እንዲያበሏቸው እያስገቧቸው እኮ የሚጠየፏቸውም እኮ አሉ። ስለዚህ እውነትሽን ነው። መጀመሪያ ስትገቢ አንቺ ቤት እንደመምጣታቸው እንግዶችሽ እንደመሆናቸው መጀመሪያ ትሪት አድርገሽ ልትቀበያቸው ይገባል። ትክክል ወይኔ? እኔም በዚህ ሀሳብ እስማማለሁ። ግን እኔ አንድ እሷ በተናገረችው ነገር ላይ እኔ ሰራተኛ ቤት ስታስገቢ ትላንት ማስገብተሽ አስወጥተሻል። መጠየፍ ማለት ግን ለምን መሰለሽ እኔ ሰራተኛ ነው የምፈልገው ቤትሽ እያመጣሽ ፈልገሽ ነው የምታመጪው። ለምን ትጸይፋለሽ? ትጸይፋለሽ ማለት እኮ ለምን መሰለሽ እንትን እንዲሏቸው የማይፈልጉ አሉ። አሁን የእነሱን ዕቃ እንዳይነኩባቸው የሚፈልጉ አሉ። እንዳትነኪው በዚህ ቆሻሻ እጅሽ የሚሉ አሉ። እኔ ሰርታ እየሰጠች ነው እንደዛ ያኮ ነው ድክመታችን፣ ችግራችን እኮ ያኮ ነው። አንዳንድ አሰሪዎች በጣም በቃ ከሰው በታች ያነሱ ሁሉም አይደሉም። ሬር ነው እንደዚህ አለ። ግን ያ እይታ መቀየር አለበት። በቃ እነዚህም ሰዎች ሰው ናቸው፣ ስተት ይሰራሉ። እውነት ነው። ብዙ አይነት ሰራተኛ እኮ አለ፣ መጥፎ የሆነ እኮ ሰራተኛ አለ እኮ እናውቃለን። ግን እንደ አሰሪ እኛ መልካም ነገር ሆነ የነሱን መቀበል የነሱን ማስተናገድ ይሻላል ነው። እና አሁን እኛ የኛን ችግር ያሰሪ ችግር ነው እየነቀስን ያለ ነው። ያ ደግሞ እውነት ነው። አዎ ይልሽሙ አንቺ እኮ ላትጠየፊ ትቻለሽ፣ እኔ ላልጠየፍ ግን አለ እንደዛ በቃ ትታጠብ ልብሷን ትጠብ ምናምን እያለ ስንት ነገር አክት የሚያደርግ ነገር የሚያንቋሽሽ አለ። ለምሳሌ አሁን ላብ ይዟት ሊሆን ይችላል ምናምን እንድትታጠብ መፈለግ መጥፎ አይደለም። እንድትታጠብ ማድረግ እኮ መጥፎ ፓርት አይደለም። ግን ታጠቢያ እንደ መጀመሪያ ምናምን እንትን ንግግራችን ራሱ በምን አይነት አንግል ነው የምንናገራቸው የሚለውን አንጨነቅላቸው። ከመንገር ከማስረዳት ይልቅ እነሱን ወደ መስደብ ወደ ማንቋሸሽ አሰሪ አብዛኞቹም የሚመጡት እንግዲህ ከገጠሪቷ ኢትዮጵያ እንደመሆኑ መጠን ብዙዎቹ ላያውቁ ይችላሉ፣ ይሄንን ነገር ላያውቁ ይችላሉ። ስለዚህ አሰሪዎች ግዴታ አለብን ማሳየት መቻል አለብን። ግን እንደዚህ አሳይተን አስተምረን ፍቅር ሰተን ግን ጥሩ የማይሆኑም አሉ። በዚህ በጣም ብዙ አይነት ኧረ እስከባባሉ እኮ ምንድነው መልካም መሬት እንኳን ቢሆን ረጦች ተረማምዶች የሚሄዱ ስንት ሰራተኞች እንዴ ውዶች። በዚህ ዙሪያ ማንነጋገር ካለ እኮ አንቺ መልካም መሆን አለብሽ የሚለውን እይታ በማየት እንጂ ይሄን ነገር እኮ የምንወያየው መልካም ስትሆኝላቸውም እኮ ከሷ ሌላ ሰራተኛ እንደሌለ ቆጥራ የምትመጻደቅብሽ ባህሪዋን የምትቀይር የስራ ግዴታዋን የገባችበትን የምትረሳ ቆይታለች እኮ። ግን እሱ እንዳለ ሆኖ እኛስ አሰሪዎችስ ምን ያህል የራሳቸውን ግዴታ ተወጥተዋል የሚለው ነው። እዚህ ላይ ነው ዋናው አሁን ዲስከስ እንድናደርግ የፈለግነው። በአሰሪዎች ዙሪያ ላይ ምን ማድረግ አለብን፣ እንዴት መሆን አለበት፣ በእኛ እይታ አሰሪዎች እንዴት ናቸው? ያው እንግዲህ ቁጥሩ ብዙም ሊሆን ይችላል፣ ትንሽም ሊሆን ይችላል። የተጠና ጥናት የለም። ግን እኛ እንደምንለው ከሆነ አብዛኛው አሰሪ እና ሰራተኛ ያላቸው ግንኙነት በአብዛኛው ያው በቢሮም በሰፈርም የምንሰማው ነገር ነውና አብዛኛውን ሲያማርሩ እንሰማለን ሰራተኞችን። እኛስ ምን ያክል ጥሩ ነን የሚለውን ነገር ይሄንንም አንስተን መወያየት ስላለብን እንደኔ አሰሪ መልካም መሆን አለበት ብዬ አስባለሁ። እንዳልሽው ቅድም ወደ ቤትሽ የሚመጡት እነሱ ናቸው። ቤት ሆነሽ የምትጠብቂያቸው አንቺ ነሽ። ስለዚህ ወደድሽም ጠላሽም ንብረትሽን
ሙሉ ነገርሽን ነው ለነሱ አትረክበሽ የምትሰጪው። መልካም መሆን ያለብሽ አንቺ ነሽ። መልካም በሆንሽ ቁጥር እነሱ የሚሰሩትን የራሳቸውን የሆነ ነገር ይወጡ። ግን መልካምነትሽ አሰሪውን ይከፍለዋል። ዛሬ በአንዱ ቢበደል ነገ ይካሳል። መልካምነት ለራስ መልካም በሆነን ቁጥር ከዛ በላይ ደግሞ ምን ነገር አለ? ትልቁን ነገር ነው። በተለይ ልጆች ካሉ ከንብረትም ከምንም በላይ የማይተካ ነገር ነው ጥለሽላቸው የምትሄጂው። ስለዚህ አሰሪዎች መልካም መሆን አለባቸው የሚል እይታ አለ። ግን መጥፎዎችም እንዳሉ ሆነው ማለት ነው። ምንድነው በተቻለን መጠን እኛ መልካምነት ለራስ ነው። ገባሽ? መልካም ሆነሽ ቤትሽ እንደመምጣቱ ያቺ እንግዳ ቤትሽ እንደመምጣቷ ካንቺ የሚገባው እኮ ደሞዛን በአግባቡ መክፈልና መልካምነት ነው። በቃ ሌላ ምን አዲስ ነገር አለ? ከዛ የራሷን ነገር መወጣት አለመወጣት የራሷ ፈንታ ነው። ግን አሰሪም ሆኖ መልካም የማይሆነው በተፈጥሮ እንደነገርኩሽ መልካም ሳይሆን ቀርቶ አይደለም፣ ከሰራተኞቹም ባህሪ በመነሳት ይመስለኛል። እውነት ነው፣ ከሰራተኛ ባህሪ በመነሳት ነው። ግን አሁን የነበረችን ሰራተኛ ባህሪዋ ካልሆነ የተበላሸ ከሆነና ከኔ ጋር ፊት የማታረግ ከሆነ በቃ መለየት ነው ያለብኝ። ነገ ስትመጣ ግን ሌላዋ ስትመጣ ግን ያቺ እንዲህ ስለሆነሽ ብዬ እዚችኛዋ ላይ ተጽዕኖ ማሳደር የለብኝም። በቃ ብዙ ጊዜ ምንድነው አሁን የማየው ነገር ሁሉም አንድ ነው ምናምን የሚል ነገር አለ። ገባሽ? ያንን ሳቢያችንን መተው አለበት። ይሄ መቀረፍ አለበት። አው ያ ደግሞ የሚባለው ምንድነው መሰለሽ ከስንት አንድ ነው መልካም የምታገኙ መልካም ሰራተኛ የምታገኙ ከምናየው ከምንሰማው ነው ምን እንለው። እኔ ደግሞ የምለው መልካም የምንሆነው ከምናየው ነገር ነው ከምንሰማው ነው። አንድ ናቸው የምንለው ከልምዳችንም ከምንሰማውም ከምናየውም ነገር አንድ ናቸው እንላለን። ግን ከመቶ አንድ ልታገኝ ትችላለሽ መልካም ሰራተኛ። ብዙ ነገርሽን ጥለሽ ስትሄጂ ደግሞ አንቺ መልካም ስትሆኚ መልካም ይሆኑልሻል። እንደኔ ጌታ ማለት ነው። ስለዚህ ብዙ ነገራችንን እንሄዳለን፣ ልጆቻችንን፣ ቤታችንን፣ ንብረታችንን ከኛ የበለጠ እነሱ ናቸው ቤታችንን የሚያውቁት። በቤታችን ውስጥ ሙሉን ጊዜ ሙሉን ሰዓት የሚያሳልፉት እነሱ ናቸው ከኛ ይልቅ። ስለዚህ ያንን ስታስቢ ደግሞ ምን መሆን አለብሽ? መልካም መሆን አለብሽ። በቃ ግዴታችን ነው ይሄ። እንደ ሰብአዊነት መልካምነት መልሶ ለራሳችን ነው የሚከፍለው። እውነት ነው። ለልጆቻችን እናገኘዋለን። ስለዚህ ያንን ነው ምረጥ። እኔ ልሽ የደረሰብኝን ልንገርሽ። በባህሪ እኔ አሁን ቤት ውስጥ ልጆች አሉ። ልጆቼ እንድጠብቅልኝ አጋዥ ወይ ሰራተኛ እቀጥራለሁ ቤቴ ውስጥ። ስራም ስወጣ ለእሷ ነው ትቼ የምወጣው። ግን ምን ገጠመኝ? ስልኬን አስቀምጬ በወጣሁበት ደበቀችው። ቤት ውስጥ ያሉት ህፃን ልጆች ናቸው። ያለችው እሷ ነች። አላየውም ብላ ሸመጠጠች። አላየችም። እቺ ልጅ መስማማት አንችልም። እንደተባለው አብረን አልቆረብንም፣ እንለያያለን፣ እሸኛታለሁ። ግን ለስልኬ ያልታመነች ነገ የምትመጣው ሰራተኛ ለስልኬ ያልታመነች፣ ለንብረት ያልታመነች ልጆቼ ትችላት ሄዳለሁ። እንዴት ነው መልካም መሆን የሚቻለው? ነገ እሱ ላይ ነው እኮ ችግሩ። የብዙ አሰሪዎች ችግር ይሄ ነው። እኛም እንዲሁ ከጓደኛም መጥፎ ጓደኛ እኮ ያጋጥምሻል አይደለ? መጥፎ ጎረቤት ያጋጥምሻል። ግን አንዱ ጎረቤቴ መጥፎ ነው ብለሽ ሁሉንም ጎረቤት በመጥፎ አትፈርጅም። አንዱ ጓደኛ መጥፎ ነው ብለሽ ሁሉንም ጓደኛ አታረጊ ማለት። ሰራተኛም እንደዛ ነው። በማየት ሲደርስብሽ ነው እንጂ ወደ መቀየሩም ወደ አክሽን መግባት ያለብሽ። ያቺኛዋ ሰራተኛ በድላይ ስለሄደች ሁሉም አንድ ናቸው ብለን ሁሉንም በአንድ እይታ ላይ አይገባም። እውነት ነው። እንደዛ ለማለት አይደለም። ግን አሁን እኔ በባህሪ ክፉ ሆኜ ሳይሆን እዛች ልጅ ላይ ብጨክንባት ኖርማሊ የሚያጨቃክን ነገር ኖሮ አይደለም። ማባረር በቃ ቀላሉ መንገድ ነው፣ ቀላሉ ነገር። ሰው ግን በዛ ላይ አክሽን ቢወስድ እኔ አሁን ብመታት አግባብ አይደለም። ግን ማነው እንደዛ እንዳደርግ ያደረገኝ? ተረዳሽ? ስራ የገባችበትን ፐርፐስ ትታ አላማዋ ሌላ ሆነ ማለት ነው። ሌብነት ሆነ ማለት ነው። እውነት እኮ ነው። ታዲያ አንድ አሰሪ አሁን በዛ ልክ እየተበደለ አንድም ቀን ይሁን ሁለት ቀን እኮ ነርቨስ ልትሆኚ ትችያለሽ። ግን በዛች ልጅ ዙሪያ ነው። በዛች ልጅ ዙሪያ እኮ በቃ እኮ አሁን እኮ ዋናው ታርጌቱ ምን መሰለሽ?
አንድ ሰራተኛ ገብቶ እቤት ውስጥ የሆነ ስህተት ከሰራ ሁሉም አጠቃላይ ሰራተኛ ወደሚለው ነው የምንሄደው። ያ ስህተት ነው በቃ ያቺ ነው ስህተት ነው። ግን በጣም ማለት ማሞለም መሰለሽ እንደተባለው ከምናየው ሰራተኞቻችን ወይ ሰራተኛ ሆኖ የሚገቡት ሰራተኞቻችን በሙሉ የሚባሉ አንድ አይነት ናቸው። እኔም እኮ እያልኩሻለሁ እንደሱ ነው ናቸው። ግን ሁሉም አይደለም። እኔ እቃወማለሁ እኮ ነው እያልኩ በሙሉ ልንል አይገባም። በሙሉ ባይባል 90% ግን እኔ እይታ 90% እኔ የገጠመኝ እንግዲህ ስንት ሰራተኛ አቤቴ ገብቶ ወጥቷል። አንቺ ጸሎት ያስፈልግሻል። እኔ ደግሞ ያለኝን ኤክስፒሪየንስ ለሼር ላድርግ። ያው እናንተም ታውቋቸዋላችሁ። ሁሉም ጥሮች ነበሩ፣ ግን አሉ በመሃል ላይ ለምሳሌ አንዷ ምን አደረገች? ትንሽ አሞኝ ነበር ከሆስፒታል ተኝቼ ወጥቼ ራሴን ሁሉ አሞኝ ነይ ይሄንን አስጭልኝ አልኳት። በሽተኛ ቤት ነው ያስገቡኝ ብላ በሳምንቷ ጥላኝ ሄደች አለች። ልጄ ደግሞ ገና ህፃን እያለ በፊት ማለት ነው ገና ስራ ልጀምር ማለት ነው የመጀመሪያ ቀን ስራዬ ላይ ቁጭ አድርጋው በር ላይ እኔ ስራ እንደሄድኩኝ በር ላይ ቁጭ አድርጋው ህፃን ልጅ የቤቱን ቁልፍ ሰጣው ጥላው ሄደች። እንደዚህም አይነት አለ። ግን አብዛኛው ማጆሪቲው እንግዲህ እኔ ጋር 5 አመት 4 አመት የሚቆዩ ናቸው እና ይሄ ደግሞ ጥሩ ነው። አብዛኞቹ ጥሩ ናቸው። ልጄን ያሳደጉልኝ ናቸው እና በዛው ልክ ደግሞ መጥፎች እንዳሉ እንደዚህ በሽተኛ ቤት አስገቡኝ ብላ ጥላኝ እንደሄደችው በታመምኩበት እያሉ ደግሞ ጥሩም ደግሞ አሉ። ልጄን ያሳደጉልኝ እንደራሳቸው ልጅ ቆጥረው ያሳደጉ ወደ ውጭ ሀገርም ሄደው ውጭ ሀገር ራሱ ለኔ ብር የምትልካለች። አሁን እሷ እንደ ሰራተኛ ሳይሆን እንደ እህቴ እንደ ልጄ ነው ቆጥረው። እንደዛ አይነት አሉ። ወጥተው የሚጠይቁ አሉ። ስለዚህ አንቺ ተከፋይ ሆነሻል ማለት ነው። እስቲ እየጠጣሽ ስለዚህ መልካም እንዳለ መጥፎም እንዳለ ጥሩ አለ። በቃ በዚህ መልኩ በጣም መልካም ሰራተኛ ነበረች። በጣም መልካም ሰራተኛ ልጆቼ አብራኩኝ። ይኸውልሽ ሳምሪቲ ያችን መልካሟን ሰራተኛሽን እኮ በዚህ ውስጥ አካተትሻል። አይደለም አላካተትኳትም። ይኸውልሽ ምንም ነገር አንጻራዊ አይደለም ግን እውነት ነው። አንጻራዊ ሳይ በእኔ እይታ እኔ የገጠመኝ ሰራተኞች የገጠሙኝ በዙሪያ ያለም ሰው ሰራተኛ የገጠመው ከ190% አንድ አይነት ባህሪ ነው ያላቸው። 10% ደግሞ በጣም መልካም ከራሳቸው በላይ ለቤቱ የሚያስቡ ለኔ የሚያስቡ ለልጆቼ የሚያስቡ በልጣቱ ብዬ የማልጨነቅበት ሁኔታ እንኳን የነበሩ ሰራተኞች አሉ። እነሱን ክብረት ይስጥልኝ፣ በጣም አከብራለሁ። መሆንም ያለበት በነይታ መሆንም አለበት ብዬ የማስበው ይሄ ነው። ምክንያቱም እነሱ ሰዎች አይደሉ ነገ ምን እንደሚገጥማቸው አያውቁም። መልካም ቢሆኑ በራሳቸው ነውና ይሄን ግን ማለት ብዙ ቦታ ያለ መግባባት ችግር አለ። እኔ ጋርም ብዙ ይገጥመኛል። ያው እንደነገርኳችሁ እኔም ሳይገጥመኝ ቀርቶ አይደለም። እንደገና ደግሞ ግዴታ እኔ ጋር ሲገጥመኝ ብቻ አይደለም እኮ የምታውቂው፣ እህትሽ ቤት ጓደኞችሽ ጋር ከምታየው ነገር ብዙ ነገር ትረጃለሽ። በአሁን ሰዓት አላውቅም የሰራተኛና የአሰሪ ጉዳይ በጣም የከበደበት ጊዜ ነው። ገባሽ? ጊዜው ከፋ እንደው ከምን አንግል ይመስላችኋል? በቃ እንዴት ነው ማለት ሁሉም እንግዲህ ስራ አይፈልጉም እንዳንል ለመስራት ነው የገቡት። ከደላላም ማመጣናቸው ከሰውም ማመጣናቸው ለመስራት። ግን ከምን አንግል ይመስላችኋል እንደዚህ ብዙ ጊዜ ችግሮች እየተፈጠሩ ያሉት? ሙስቲ እኔ ብዙ ጊዜ አሁን ከአንዴም ሁለቴ ያየሁት ደላላ የሚባሉት ሰዎች ይችላሉ ስራ የምትችል ብለን ነው የምንፈልገን ከፍተን የምናመጣው። የዛን ሰዓት ትችላለች። ለምን ብር ነው የሚፈልገው ያ ሰው። ስለዚህ ያመጣታል። እኔ ጋር ስትመጣ ግን ቤት ጠረጊ ስትያዝ ቤት መጥረግ አትችልም። እውነት ነው። እኔም አጋጥሞኛል። ስንት ነው ያንን ስታስቢ ጥሩ ሆነሽ ነበር ለሰራተኛሽ። ግን ያ ስታይ ብርሽን ኬት አምጥተሽ እንደምትከፊ ታውቂያለሽ። ኬት እንደምታመጪው ባለቤትሽ የሚያምጣው አንቺም አምጪው የገቢ ምንጩን ግን እንዴት ብሎ እንደሚመጣ ታውቂያለሽ። እዚህ ጋር ግን ያለምንም ጉዳይ ምንም ላልሰራችልሽ ነገር ስትከፊያት ትበሳጫለሽ። የዛኔ ምን ትሆኛለሽ? መጥፎ ትሆኛለሽ። በቃ
መጥፎነታችን ከዛ ይጀምራል። መጥፎ ለምሳሌ መጥፎ አሁን እሷ እንደዛ ከሆነች ምን አይነት ነው መጥፎ ማለት? እንዴት ነው መጥፎ? ስራችን አለ ብለሽ መጥተሻል፣ እኔ ይሄን ብር ከፍልሻለሁ፣ ይሄን አክል አስፈላጊ ንግግር እንናገራለን። በቃ ያ ምንድነው ከብስጭት ከንዴታችን ነው። ለምን እንደዚህ ነን ብለው ሲመጣውልሽ ሳይሆኑ ስታገኛቸው እንዴት ነው የምንሆነው? አዎ እዚህ ጋር ግን እኔ ችግር ነው ብዬ ማወራው የምን ችግር መሰለሽ፣ ያው ሁሉንም የኮሚሽን ሰራተኛ ላይወክል ይችላል ይሄ ነገር። ግን ብዙዎቹ የኮሚሽን ሰራተኞች እዚህ ጋር ብቻ ነው ጥቅማቸውን የሚያዩት። ገባሽ? ያው በፐርሰንት በደሞዛቸው ልክ ስለሆነ በፐርሰንት የሚቀበሉት ያንን በማየት ጭራሽ ሰርታ የማታውቀው ልጅ ይሄን ትሰራለች ብለው ሰሪ ነው እችላለሁ በይ ነው እንጂ ለሷም ይነግሯታል። ገባሽ? እንደዚህ እችላለሁ በይ ዶሮ ያበሻ የፈረንጅ ምናምን እችላለሁ በይ ይሉና ያስገቧታል። ይቺ ልጅ ምንም ነገር አትችልም። እሷ ደግሞ ምንድነው እንደሚመስለኝ ከነሱ አንግል ሆኜ ስረዳው መቼም እኔ ነኝ ብልጥ ቢሆኑ እኮ እውቀቱ ቢኖራቸው ያ የኮሚሽን ሰራተኛ አይደለም ገብቶ የሚፋጠጥልኝ። እሱ እኮ እዛ ጋር ነው የሚያበቃው አይደለ ግንኙነቱ። ገብቼ ግን እዛ ስራው የሚያፈጣው እኔ ላይ ነው። ገባሽ? ብልጥና የማስተዋል ብቃት ያላት አይ ለምን እኔ በምፈልገው ይሄንን አልችልም በምችለው ነው ልትል ትችላለች። አሳዩኝም ይባላል። ብዙዎቹ ግን ከክፍለ ሀገር እየመጡ ከገጠር እየመጡ ነው። ገባሽ? እንደመጡ ደግሞ እነዚህ የኮሚሽን ሰራተኞች ሁሉንም አይወክሉም ብያለሁ። አንዳንድ የኮሚሽን ሰራተኞች ሲያገኟቸው የነዛ የራሳቸውን ጥቅም ያስቀድሙና እንደዛ ሲሏቸው እነዚህ ደግሞ የሀገሩን ባህሪ ላያውቁ ይችላሉ፣ ደንቡም ሊመስላቸው ይችላል። እንደዛ ሆኖ ይገባሉ። እና በዚህ አጋጣሚ የኮሚሽን ሰራተኞች እባካችሁ ለእናንተም ስራው መቀጠል አለበት። ስራው እንደ ስራ ሊቀጥል የሚችለው ከስተመር ልትይዙ የምችሉት እውነተኛ ስትሆኑ ነው። እና ብዙ ጊዜ እኔ እጠይቃለሁ እንዴ እንደዚህ እችላለሁ ብለሻል ነበር እንደ ገባሹ ለምን ምናምን ስላት በስነ ስርዓት አዎ ደላላው እንደዚህ ብሎኝ ነው ያሉኝ ሁሉ አሉ። እና ይሄ ያው ለነሱ እንደ መልእክት ይሁንልኝ። እባካችሁ የኮሚሽን ሰራተኞች የማይችሉትን ሰራተኞች ይችላሉ ያላችሁ አታስገቡ። እንደማይችሉ አምነንበት እንቀጥል እባካችሁ። ግን እንግዲህ በሌላ በኩል ደግሞ ስናየው አንዳንድ አሰሪዎች እንጀራ ቆልፈው ወጥ ቆልፈው ፍሪጅ ውስጥ የሚሄዱ እኮ አሉ። እንጀራ ቆጥሮ የሚሄዱ እኮ አሉ። እንቺ ሰራተኛ መብላት አይበት ቤት አለ። ምግብ የሰራተኛ ምግብ ለብቻ ያሰሪ ለብቻ ይሄ በጣም ግፍ ምን አይነት ህሊና ግፍም ነው። ስለዚህ ክብሪት የሚቆጥር አሰሪ እኮ አለ በክብሪት አቅም። እና እንደዚህ አይነቶቹ ደግሞ ሰራተኞቹን ወደ እንትንነት ቢቀይራቸው አይገርምም። ልጆቻቸውን ጥለውላቸው እየሄዱ ጾማቸውን እንዲውሉ ነው የሚፈልጉት። እነሱ አብሮ እንደውም አብሮ ማሳለፍ፣ እንደ ቤተሰብ ማየት፣ ፍቅር መስጠት። ፍቅር ስትሰጪው እኮ ሰው በፍቅር ነው የሚገዛው። አሁን ያለንበት ክፍለ ዘመን በፍቅር የምትገዥበት ነው እንጂ በግዴታ የምትገዥበት አይደለም። ስለዚህ ፍቅር አሳይቶ ፍቅርን መቀበል የሚቻልበት ትልቁን ነገር ጥለን እየሄድን ልጆቻችንን ጥለን እየሄድን እንዴት ነው እንደዚህም አይነት አሰሪዎች አሉ። እነዚህም ኃይል ይባሉ ይገባል። ለራሳቸው ሲሉ አጋዦቻቸውን በስነ ስርዓት መያዝ የሚገባቸው አሉ። 3 ጊዜ መብላት አለባቸው። ሌላው ቢቀር እነሱ የሚበሉትን ማብላት አለባቸው። ሰዎች ናቸው፣ ያምራቸዋል። እና እውነትሽን ነው ወይ ነው አሰሪዎች ይሸወዳሉ ብዬ የማስብበት አንደኛው ነገር ምንድነው መለየት። እንደተባለው ሰራተኞቻችንን እንደዛ አለመፍጠር። ይሄ ሽወዳቸው የአሰሪ የሚሸወድበት ሞኝነት ነው። ከነሱ የተረፈውን እኮ ነው የምንበላው። ፊት ለፊታችን ላይ በሉ ይችላሉ ምናምን እንጂ ልጆቻችንን ሊያጫውቱ ይችላሉ። ምን ያክልስ ይበላሉ? ከግማሽ እንጀራ ከሁለት ቁርጥ በላይ ይበላል እንዴ? ከለከለም ይልሽ ወይ ራሳችንን መሸወድ ነው። እንደውም ቁሌት እኮ ናት ዋናዋ። ቀምሰሻታል ማለት ነው። ታዲያስ እኔስ ማን አለኝ?
አዎ ግን የዛኔው ልክ ደግሞ በዛው ልክ ደግሞ በጣም እናትን የሚያስንቁ ደግሞ አሰሪዎች አሉ። እነዛ ማለት ምንድነው የትምህርት ቻንስ ያመቻቻሉ። እንደገና ደግሞ ቤት ውስጥ እንደፈለግ እንዴ አንዳንዴ እኔ ያጋጠመኝ ነገር ስላለ ነው ሰራተኞቻቸውን እስከ መፍራት ድረስ ኧረ እንትና ትቆጣለሽ ምናምን ብለው እስከ መፍራት ድረስ ተከባብረውና እንደ ጓደኛ ሆኖ የሚኖሩ አሰሪና ሰራተኞች ማቃው ነበር። ከፍቅር ነው ከፍቅር ነው። እነዛ ሰዎች ምንድነው በጣም ትሪት መደራረግ እኮ ነው በቃ ሰው እንደመሆናቸው ሰውነታቸውን አምና ስለተቀበልሽ በቃ ያ ነገር በቂ ነው። በቃ እኔ ለምሳሌ የሚገርምሽ አስተምራ ደራ ስትድሩላ ሽማግሌ ተቀብላ ያለች ሰው አውቃለሁ። የሚገርምሽ በጣም ኮሚሽነር ሆነ አሪፍ ነው። ለባል መታጠቃታለች ያን ያህል ነው በቃ ሰውነታቸው ገብቷቸው ረጅም ጊዜ ነው ከትምህርት ጀምሮ ትምህርት ማለት ተምራ አስመርቃ ስራ አዚዛ መዳም ትልቅ አሰሪዋን መባረክ በጣም እኔ አሁን ለምሳሌ እንደ ምሳሌ የማደርገው ምንድነው ለምሳሌ እንደ አጋዥ ለማለት ራሱ የሚከብድ አለ። አሁን እህቴ አሁን የለችም እዚህ ውጭ ናት ያለችው የሷ አጋዥ ነበረች። አጋዥ ለማለት ራሱ ይከብዳል። እንደ ልጇ ያለች ናትና ስራ ፈታ 1 አመት ቆየች። በጣም የሚገርመኝ ነገር ማለት ነው እኔ ማሚ ሳታገኝ በጭራሽ አትከፍልኝ እውነት ነው የምነግራችሁ አልቀበልም ብላ ልጆቿን አሳድጋላት እሷም ልጅ ናት አሳድጋላት እሷም ወደ ውጭ ስትሄድ አሁን ስራ አስጀምራት ስፌት አስተምራት ተቀጥራ አሁን እየሰራች ነው። አሁን ድረስ ይደዋወላሉ ትልክላታለች ብርም ትልክላታለች እሷም ትደውልላታለች። ልጆቹም እንደታቸው እንደ ታላቅ እህታቸው ነው የሚያዩት። እንደዚህ አይነትም ቤተሰብ አለ። ለራስ ነው አይ መልካምነት ለራስ ነው። እንደገና ደግሞ እኔ አንድ የማይገባኝ ነገር ምን መሰላችሁ እነዚህ እኮ የቤት አጋዦች ብለን የምንቀጥራቸው ሰራተኞች እናትና አባቶቻቸው ሲወልዷቸው እኮ የቤት ሰራተኛ የሰው ቤት ሰራተኛ እንዲሆኑ በማሰብ አልነበረም። ገባሽ? ዋናው መረዳት ያለብን ነገር እኛም ደግሞ ልጆች ወልደናል። የኛ ልጆችስ ነገ ምንድነው ሊሆኑ የሚችሉት? ለዚህ እኮ ነው አሰሪ መልካም መሆን ያለበት። እኔ አሰሪ መልካም መሆን አለበት ብዬ ፎከስ ማረጋው መጥፎ ሰራተኞች የሉም በሚል አይደለም። እኔ በጣም ማአት መጥፎ ሰራተኛ ደርሶኛል። ግን ያቺ ልጅ ግፏን ለራሷን ይዛ የምትሄደው እኔ የኔ መልካምነት ለልጆቼ ይተርፋል፣ አይምሮዬ ነፃ ይሆናል በቃ እና በተቻለን መጠን ሁላችንም መልካም ብንሆን አሉ። በጣም እንደነገርኳችሁ መልካም የሚያስተምሩ የሚድሩ ራሳቸውን የሚያስችሉ ከሰው ቤት ሰራተኝነት የሚያስወጡ በአቅማቸው ገባሽ? የሆነ ነገር ከፍቼ ማስወጣት ባልችል እንኳን የትምህርት እድል ብናመቻችላቸው እድሜ ልክ እኛ ጋር የቤት ሰራተኛ ሆኖ እንዲኖሩ ማድረግም የለብንም ማለት እንዴ። የተወሰነ ያገናኝን ነገር መሰረቱ እውነት ነው አሰሪና ሰራተኝነት ቢሆንም እየቆየን ስንሄድ ግን ቤተሰብ ነን አይደል? እንደዛ ሲሆን ግን በቃ ያቺ ልጅ በትምህርት ብናግዛት የትምህርት ሌብሏ በሚፈቅደው መልኩ ሙያዎችን አስተምረን ከቤት ሰራተኝነት የሚወጡበትን ነገር ብንተጋገዝ መልካም ነው እላለሁ። እኔም ማስተላልፈው መልእክት ማለት እንግዲህ አሰሪዎች በእኛ እይታ እባካችሁ እውነት ነው በጣም ቁስል የሚያደርጉ ሰራተኞች አሉ። ግን ቢሆንም መልካምነት ለራስ እና ደግሞ ያው ከአጋዦችም ከቤት ሰራተኞች ወይም ከአጋዦችም ደግሞ የአሰሪዎችን ነው እንጂ አሁን የተወያየንበት በጣም ብዙ ስህተት አላማቸውን የማያውቁ በብዛት አሉ እና ሲጀመር ከሀገራቸውም ሲወጡ ለስራ ብለው ነው የሚወጡት። ቤተሰባቸውን ትተው ያደጉበትን አገር ትቶ እንዴ ተወልዶ ካደገበት አገር መውጣት በራሱ እኮ በጣም ብዙ መስዋዕትነት ማለት ግን መስዋዕትነት ከፍላችሁ የወጣችሁበትን ጉዳይ ለምን ትረሳላችሁ? በቃ
መጥፎ አሰሪ ሊኖር ይችላል፣ ጥሩ አሰሪ ሊኖር ይችላል። ግን እናንተም ልክ እንዳሰሪዎች አሁን እንደተወያየ ነው ልክ እንዳሰሪዎች ጥሩ ለመሆን ብትሞክሩ ላለው እውነቴን ነው የምልሽ። አላማችሁን በቃ ለመስራት ለመቀየር እስከመጣችሁ ድረስ አላማችሁን በተገቢ መልኩ ብትወጡ። ኖርማሊ የእናት ቤት አይገቡም እኮ ገባሽ? ሊሰሩ ነው የመጡት። አለመግባባትም ይፈጠራል። ከኔም ስህተት ሊሆን ይችላል፣ ከሷም ስህተት ሊሆን ይችላል። አለመግባባት እኮ ይፈጠራል። ግን ያንን አለመግባባት ተነጋግሮ መፍታት ነው። የትም አልጋ ባልጋ የሆነ ቤት አይገኝም። ቤት መቀያየር አሁን እኔ የሚገርማችሁ በቅርቡ 2 ዓመት ከ6 ወር የነበረች የቆየች ሰራተኛ አጋዥ ነበረች። በጣም የምወዳት ልጅ ነበረች እና ያው እህሉ አለቀ ነው የምለው የኔና የሷን ልዩ መለያየት። እሷ ከኔ ጋር ከወጣች ጀምሮ ከሷ ጋር ምንም አይነት ኮሽታ ተነጋግረን አናውቅም። እንደተዋደድን ነው። በጣም በሚገርማችሁ ሁኔታ አሁንም እንጠያየቃለን፣ እንደዋወላለን እና ጥሩ ልጄ ናት። አሁንም ጥሩ ልጄ ናት። ከሷ በኋላ ግን በጣም ብዙ ሰራተኛ ነው ያስገባሁት ያስወጣሁት። ለምንድን ነው? አላማቸውን አለማወቅ። በቃ አለመቻልም እኮ እችላለሁ ብላ ገባች አይደለ? አለመቻሏን ታውቂያለሽ። አለመቻሉ አይደለም ስህተቱ፣ ለመቻልም ጉጉት አለመኖር፣ ለመቻልም ፍላጎት አለመኖር ከባድ ነው በቃ። እና አጋዦችን በተቻላችሁ መጠን የመጣችሁበትን አላማ ብታውቁ፣ እንደገና ደግሞ 30 ቦታ በመሄድ ባታምኑ፣ እዛም እዚህም ብትሄዱ የእናታችሁ ቤት አይደለም የምትመለሱት። የተዘጋጅቶ የተቀመጠ ነገር የለም። ስለዚህ በተቻለ መጠን ሰርታችሁ ተላልፋችሁ መተላለፍን ቢኖር ስሩ ላለው ልቦና ይስጠን እላለሁ ሁላችንም። አዎ እንግዲህ ይህንን ስናጠቃልለው ምንድነው አሰሪዎችም ሰራተኞችም የየራሳቸው ችግር ይኖራቸዋል። አሰሪዎች በተለይ ሰራተኞች ያው እኛ ጥሩ ከሆንላቸው ጥሩ ይሆናሉ የሚል ግምት ወስደን ማለት ነው። መጀመሪያ ሲመጡ በጥሩ ፊት መቀበል ነው የመጀመሪያው። የየቤቱን ህግ ይኖራል። ስለዚህ እያንዳንዱ የቤተሰብ አባል የራሱ የሆነ ፍላጎት ይኖረዋል። ስለዚህ ያንን ፍላጎቱን ማሳወቅ መቻል። ምንድነው ከነሱ የምንጠብቀው? ምን እንዲያደርጉልን ነው የምንፈልገው? ያለውን ነገር የሚሰሩትን ነገር ሁሉ ማሳወቅ መቻል አለብን። ማሳወቅ ያለብን ይመስለኛል። ምንድነው የምንጠብቀው ከነሱ? እሱን ካላሳወቅናቸው መብት ግዴታቸውን ላያውቁ ይችላሉ። እኔ የምፈልገው ሌላ ሊሆን ይችላል፣ ባለቤቴ ሌላ ሊሆን ይችላል፣ ልጄ ሌላ ሊሆን ይችላል። ስለዚህ የእያንዳንዳችንን ፍላጎት ማስረዳት መቻል አለብን። የየቤቱ የተለያየ ስም አሰራርም የወጥ አሰራርም ሊሆን ይችላል። የእንጀራ አቀራረብም የተለያየ ሊሆን ይችላል። ሌላ ደግሞ ማድረግ ያለብን በተለይ አሰሪዎች ጥሩ ነገር መጥፎ ነገር ሲያደርጉ እንደምንወቅሳቸው ሁሉ ጥሩ ነገርም ሲሰሩልን ማድነቅ በጣም ጥሩ ነው። ዛሬ የሰራሽው ጥሩ ነገር ነው የሰራሽው። ነገም ደግሞ ቆንጆ ነገር እንደዚሁ ብትሰሪ አድናቆት አፕሪሺየት ስታደርጊያቸው ሞቲቬት ያደርጋቸዋል። አንቺንም በጥሩ ሊያዩሽ ይችላሉ እንደዛ ስታደርጊ። ስለዚህ መደናነቅ መቻል እርስ በርስ ይሄ ጥሩ ነገር ይፈጥራል የሚል እይታ ነው። እንግዲህ እኔ በበኩል ያለኝ እናንተ በጨምሩት ነገር አለ? አንደኛ አሁን ያልሽውን ሀሳብ ተስማምቻለሁ። ሁለተኛ ደግሞ እስከዛሬ ባላረገውም እንኳን አረጋለሁ ወይን ያንቺን ሰምቼ ከልምድ ነው። አንቺ እኮ የከፈልሽ ያሻት ልጅ እኮ አሁን እየላከችልሽ እኮ ነው። ተከፋይ ሆነሻል እኮ። እውነት ነው በጣም። ስለዚህ እቺ ጥቅማስ እንደውም አልቀበልም ስላት ራሱ ንቀሽኝ ነው ትለኛለች፣ አንሶ ነው ትለኛለች። ስለዚህ እንደዚህ አይነት ነገር መቼም እንደዚህ ተፈቃቅረሽ መኖር አሉ እኮ አንቺ ጋም ጥሩ አሉ፣ እንተዋወቃለን። አንቺ ጋም ከልጅ የበለጠች ሃይሚ ጋም እንደዛው እንተዋወቃለን። ግን ያው ሌሎቹም ይሄንን ልምድ እንዲወስዱ
መደናነቅ እኮ ሰው እኮ እኛ ራሳችን መደነቅ እኮ እንፈልጋለን። የሰራነውን ነገር እንዲያደንቅልን ሰው እንፈልጋለን። ያ ደግሞ ምን ያደርገናል? ለሚቀጥለው ስራ ሞቲቬት ያደርገናል። ስለዚህ ዛሬ ልጁን እንዴት ነው ቆንጆ አድርገሽ ያልሽው፣ ዛሬ የሰራሽው ወጥ እንዴት ነው የሚጣፍጠው፣ እጅ ያስቆረጥማል። ጥሩ ሳይሰሩም ግን የዛኑ ያክል መንገድ እንዲያሻሽሉ እንደዚህ ግን ያው የምንነግርበትን መንገድ ነው። ፖላይት በሆነ ወይ ነው መናገር ያለብን። ስናነጋግራቸው ፖላይትሊ መሆን አለበት። የተሻለ ጥሩ ይሆኑልናል በዛ መንገድ ብለን እናስባለን። እንግዲህ ይሄ ነው በነገራችን ላይ በጣም ጥሩ ሆነሽም ጥሩ አጋዥ ላታገኝ ትችላለሽ። ይሄ እንዳለ ሆኖ ምንድነው የራስን ግዴታ መወጣት። አንቺ ቢያንስ 50% ወደፊት እነሱ የመምጣት ሁኔታ ይኖረዋል የሚል ግምት ይኖረናል። አይ መልካምነት ለራስ ነው። በጥቅሉ በቃ እንደነገርኳችሁ ነው። ቅድም እንዳልኳችሁ ለልጆቻችን ቤተሰቦች እንግዲህ የዛሬው ውይይታችን ይህን ይመስል ነበር። በሚቀጥለው በሌላ እይታ እስክንገናኝ ድረስ ሰላም ሁኑ። እሺ ቤተሰቦቼ እናመሰግናለን። ይህን የዩቲዩብ ቻናል እንዲደርሳችሁ ሰብስክራይብ አድርጉ። እየተከታተላችሁ ያላችሁት የኛ እይታን ነው። ስለተከታተላችሁን እናመሰግናለን። እንወዳችኋለን። ለሚቀጥለው ደግሞ ስለዚህ ነገር ብትወያዩ የምትሉትን ኮመንት ሴክሽን ላይ ያስቀምጡልን። የእናንተን ትዕዛዝ እናከብራለን። እንወዳችኋለን። ቤተሰቦቻችን ላይክ እና ሼር በማድረግ አበረታት። የኛ እይታ